ሰላም ጤና ይስጥልኝ እንዴት ናችሁ? ዛሬ ደግሞ እስቲ አዲስ ነገር ይዤላችሁ ልምጣ። ይሄ ወሲባዊ ችግር ወይም ስንፈተ ወሲብ የሚባለው ነገር እስቲ ምንድነው የሚለውን ነገር እንየው። መጀመሪያ በወንዶች ላይ የሚከሰተው ስንፈተ ወሲብ ምንድነው ነው? በነገራችን ላይ ይሄ ስንፈተ ወሲብ የሚባል ነገር በጣም ማህበራዊ ቀውስ አለው። ቤተሰባዊ ቀውስ አለው፣ ማህበራዊ ቀውስ አለው ማለት ነው። ለፍቺ ይዳርጋል፣ ልጆችን ጎዳና ያወጣል፣ ብዙ ነገሮች እና ብዙ ችግሮች አሉት ማለት ነው። ስለዚህ ትኩረት የሰጠሁበት ምክንያት ዋነኛው ይሄ ነው ማለት ነው። ስለዚህ ይሄ ሴክሹዋል ዲስፋንክሽኒንግ ወይም ደግሞ የስንፈተ ወሲብ የሚባለው ነገር ምንድነው ነው? በሁለት እንከፍላቸዋለን። አንደኛው የመቆም ችግር ነው። የመቆም ችግር ማለት ኢሬክታይል ዲስፋንክሽኒንግ ይባላል። ይሄ ኢሬክታይል ዲስፋንክሽኒንግ ማለት ወንዶች ላይ የሚከሰት ነገር ነው ማለት ነው። ወንዶች ላይ የሚከሰት የስንፈተ ወሲብ አንዱ ምክንያት ነው ማለት ነው። ይሄ ምንድነው? የብልት ያለመቆም ማለት ነው። ሴክሹዋል ኢንተርኮርስ በተፈለገ ሰዓት ላይ ብልት ስለዚህ የዚህ ብልት ያለመቆም ችግር ነው ማለት ነው። ሴክሹዋል ኢንተርኮርሱን ማድረግ አይቻልም ማለት ነው። መንስኤዎቹ ምንድናቸው ነው? ይሄ የብልት አለመቆም ችግር መንስኤዎቹ ምንድናቸው ነው? አንደኛው አካላዊ ችግር ነው። አካላዊ ችግር ስናል በሕክምና ሊሆን ይችላል፣ በተለያዩ ነገር ይችላል። ከዛ ጋር ሊያያዝ የሚችል አካል ሲጎዳ ማለት ነው። ሌላኛው ደግሞ ሳይኮሎጂካል ነው። ሳይኮሎጂካሊ አልችልም ብሎ ማሰብ፣ ጭንቀት፣ ዲፕሬሽን የመሳሰሉት እንደዚህ አይነት ሳይኮሎጂካል ችግሮች ይሄን ነገር ያመጣሉ ማለት ነው። ሶስተኛው ደግሞ የአኗኗር ዘይቤያችን ነው። ችግር ያለበት የአኗኗር ዘይቤ ይሄን ነገር ያመጣል ማለት ነው። ችግር ያለበት የአኗኗር ዘይቤ ስንል ከሱሰኝነት ጋር የሚያያዝ ለምሳሌ ማጨስ ሊሆን ይችላል። ኦቨር አልኮሊክ መሆን፣ ኦቨር አልኮል መጠጣት በራሱ ለዚህ ነገር ችግር አለው ማለት ነው። ሳይኮሎጂ ምን ይላል? ድሪንኪንግ አት ቲሞቲ ሌቨል ኢዝ ቤስት ይላል። ምን ማለት ነው? ልጄ ጢሞቴዎስ ሆይ ለሆድ ህመም ይሆን ዘንድ ትንሽ ወይን ጠጅ ጠጣ እንጂ ውሃ ብቻ አትጠጣ ከሚለው ተወስዶ ማለት ነው። አልኮሊክ በቱ ሰም ኤክስተንት በተመጣጠነ ሁኔታ ሲሆን ለሰርኩሌሽንም ለተለያዩ ነገር ጥቅም እንዳለው ሳይንሱ ያወራል። ግን ሞር አልኮሊክ አዲክትድ መሆን ከዚህ ነገር ጋር ይያያዛል ማለት ነው። ስለዚህ ደግሞ መፍትሄው ምንድነው ነው? ይሄ ያለመቆምን ችግር የምናስወግድበት መፍትሄ ምንድነው ነው? አንደኛው ጋይዳንስ እና ካውንስሊንግ ያስፈልጋል። ሳይኮሎጂስቶች ጋር ቀረብ ብሎ ይሄ ፊር ኢራሽናል ፊር ያለብን ከፎቢያ ጋር ተያይዞ ማለት ነው። ይሄን ኢራሽናል ፊር የምናስወግድበትን መንገድ የምክር አገልግሎት መቀበል ያስፈልጋል። ዲፕሬሽንን ማስወገድ፣ አንዛይቲን ማስወገድ፣ እነዚህ ነገሮችን ማስወገድ አንደኛው መፍትሄ ነው ማለት ነው። ሁለተኛው ደግሞ የአኗኗር ዘይቤ ማስተካከል ነው። ለምሳሌ የአመጋገብ ሁኔታ ማስተካከል። አመጋገብ በጣም ወሳኝነት አለው። ሃይ ፕሮቲን የሆኑ ምግቦች ለወንድ ልጅ ብልት መቆም በጣም ወሳኞች ናቸው። ኢቭን ኢፍ የሚመከሩ ደግሞ ሌሎች የምግብ አይነቶች አሉ። እነሱን መጠቀም ግድ ነው ማለት ነው። እነዚህ ነገሮች ምንድን ናቸው የሚሉን በዝርዝር ሌላ ጊዜም ላቀርብላችሁ እችላለሁ። ግን ሃይ ፕሮቲን የሆኑ ምግቦች ለዚህ ነገር በጣም ወሳኝ ናቸው ማለት ነው። ሌላው ሜዲካል ትሪትመንት አለ። ዶክተሮች ጋር ሄዳችሁ የሚሰጧችሁ ሜዲካል ትሪትመንት አለ፣ መድኃኒት አለ። የወንድ ልጅን ብልት ሊያቆም የሚችል መድኃኒት አለ። ለምሳሌ እንደ ቫያግራ ምናምን የመሳሰሉ ነገሮች ይሰጣሉ። በእርግጥ እንደዚህ አይነት ጊዜያዊ መፍትሄዎች ሊሆኑ ይችላሉ። ዋነኛው ዘላቂ መፍትሄ የሚሆነው የአኗኗር ዘይቤ ማስተካከል፣ ከእንደገና ደግሞ ይሄ ጋይዳንስ እና ካውንስሊንግ ማግኘቱ በጣም ጥሩ ነው ማለት ነው። ሁለተኛው ደግሞ ይሄ ስንፈተ ወሲብ አይነት ደግሞ ሁለተኛው ምንድነው? ቶሎ የመርጨት ፕሪማቹሬሽን ኢጃኩሌሽን ይባላል። ፕሪማቹሬሽን ኢጃኩሌሽን ከሚፈለገው ሰዓት ቀድሞ መርጨት ማለት ነው። ለምሳሌ ከአንድ ደቂቃ ቀድሞ መርጨት የሴቷንም ስሜት አለመጠበቅ ነው። እንደ ሴክሹዋል ዲስፋንክሽኒንግ ነው የሚቆጠረው ማለት ነው። ለዚህም ደግሞ ትሪትመንት አለው። ትሪትመንቱ ምንድናቸው የሚለውን ነገር እስቲ እንየው። አንድ ሁለት ነገሮችን እንደ መፍትሄ ይቀርባሉ። አንደኛው ስታርት ኤንድ ስቶፕ ቴክኒክ የሚባል አለ። መጀመርና ማቆም። ሴክስ በሚደረግበት ሰዓት ላይ ኢጃኩሌት ከመደረጉ በፊት ወንድ ልጅ ከመርጨቱ በፊት ምን ያደርጋል? ስለዚህ ይሄ የማቆምና የመጀመር ቴክኒክ የሚባለው በሴክስ ውስጥ እያለን ከመርጨት በፊት ምን ማድረግ ማለት ነው? ሴክሹዋል አክሽን ማቆም፣ እንደገና መጀመር። አሁንም ኢጃኩሌት ከመደረጉ በፊት ማቆም፣ መጀመር፣ ማቆም፣ መጀመር። ስለዚህ ለረጅም ጊዜ ይሄንን ነገር ድግግሞሽ ማድረግ
ኢጃኩሌት የምናደርግበትን ሰዓት እናራዝማለን ማለት ነው። አንደኛው መፍትሄ ይሄ ነው። ሌላኛው ደግሞ ምን አለ መሰላችሁ? ቅድም እንዳልኳው ሆኖም ነው ይሄ የአኗኗር ዘይቤ ሃይ ፕሮቲን ነገሮችን መጠቀምም ግድ ነው ማለት ነው። እሱ ሳይረሳ ማለት ነው የአኗኗር ዘይቤ ማስተካከል እዚህ ጋርም ይሰራል ማለት ነው። ሌላኛው ደግሞ ምንድነው? ይሄ የዳሌ ስፖርት የሚባል አለ። ይሄን የዳሌ ስፖርት ዳሌ ጋር ያሉ ጡንቻዎችን እነሱ ናቸው ዳሌ ጋር ያሉ ጡንቻዎች ናቸው የወንድ ልጅ መርጨትና አለመርጨት የሚቆጣጠሩት ማለት ነው። ስለዚህ እንደዚህ አይነት ስፖርቶችን መስራት ወሳኝ ነው ማለት ነው። አክቹዋሊ ስፖርት መስራት ለተለያዩ ነገሮች ጤናማ ከሚያደርጉ ነገሮች አንዱ እሱ ነው ማለት ነው። እሱን ማዘውተር ያስፈልጋል ማለት ነው። በቀጣይ ፕሮግራሜ ደግሞ ሴቶች ላይ የሚፈጠረውን የስንፈተ ወሲብ ችግር ምንድነው የሚለውን ነገር ሰፋ አድርጌ አቀርብላችኋለሁ። ከወደዳችሁት እንግዲህ ሰብስክራይብ አድርጉት፣ ሼር አድርጉት፣ ላይክ አድርጉት። የተለያዩ ነገሮችን ይዤላችሁ እንድመጣ ማለት ነው። ለዛሬ ሰላም እንሁን።